ቤተል በጣም ፌሚኒን እና ማስኩሊን ኢነርጂዋን ባላንስ ያደረገች ሴት ናት ያልኩት ለምንድነው? እንዳያችኋት ከሆነ በጣም ሶፍት ናት፣ በጣም ራሷን የምትጠብቅ ናት። ሄልዚ እንደሆነች ታስታውቃለች። ጤነኛ ነው ቆዳዋ፣ ፀጉሯ፣ ምናምን አቴንሽኗ በሙሉ የት እንዳለ ያስታውቃል። ስታወራ ቀስ ብላ ነው የምታወራው፣ ትሰማለች። በጣም ክሪኤቲቭ ናት። በዛ ላይ ክሪኤሽን ላይ ጎበዝ ናት። በዛም ላይ ደግሞ የማስኩሊን ኢነርጂዋ ደግሞ በጣም ጥሩ ባላንስ ያደረገ ነው ያልኩበት ምንድነው? በጣም ጎል ለመድረስ የምትታገል ናት። ትምህርቷ ላይ ምን ያህል ፎከስ እንዳደረገች አይተናል። ብዙ ሬዚሊያንት ናት ደግሞ በዛ ላይ ከብዙ ትግል ከብዙ ችግር ውስጥ ወጥታ ራሷን አሸንፋ ያለች መሆኗ ደግሞ ኮምፒቲሽን ላይ ደግሞ ኮምፒት ታደርጋለች። ኮንፊደንስ እንዳላት ያስታውቃል። ብዙ ጊዜ ሌሎቹ ሲጫጩ ምናምን እሷ ካልም ሆና አሰርቲቭ መሆኗ፣ ባውንደሪ አላት። ለምሳሌ ሁሉም ሰው የሀሳባቸውን ምናምን መጀመሪያ ገና ሳይተዋወቁ ሲያወሩ ምናምን እሷ አታወራም ነበር። በጣም አሰርቲቭ ናት። አይታችኋት ከሆነ ማለት ሲሪየስ መሆን ባለበት ሰዓት ሲሪየስ የምትሆን ናት። ይሄ ደግሞ ምንድነው በጣም ትልቅ ኳሊቲ ያለው ነገ ልጆች ስትወልድ ወንድ ልጅ የሚያይበት አንጻር ማለት ነገ ወንድ ልጅ ስትወልድ ልጆቹን የሆነ ሰው መጥቶ ሊያጠቃቸው ቢፈልግ ያች ሴት በጣም ባውንደሪ ብሎክ ማድረግ የምትችል ሴት ናት። ዲፌንድ ልታደርግ የምትችል ሴት ናት። አደጋ ላይ ልጆቹ አይወድቁበትም። ነው ኤግዛምፕል መሆን የምትችል ሴት ናት ለልጆቹ። ምክንያቱም ምን ያህል ነው ኤዱኬሽን ሃይ ሌቭል ያለውን ኤዱኬሽን ሄደችው። ይሄ ደግሞ ምንድን ነው የሚያሳየው? በቃ ይሄ ምን ያህል በጣም ስትሮንግ የሆነውን ማስኩሊን ኢነርጂ እና በጣም ደግሞ ሶፍት የሆነችበትን ባላንስ አድርገው በጣም ሶፍት የሆነች በጣም ደስ የምትል ሴት ናት። እርግጠኛ ነበርኩኝ ከአንደኛው ጀምሮ እንደምታልፍ ማለት ነው፣ እንደሚመር በጣም ትልልቅ ስትራግሎችን በጣም በሚገርም ሁኔታ እንዳለፍን አይተናል። ስለዚህ ምንድነው የሚያዩት? በቃ እቺ ነገር ከፍተኛ ችግር እንኳን ቢመጣ እንዴት ትወጣዋለች ታውቃለች። ነው ባላንሱ ለዚህ ነው የሚያስፈልገው። አሁን ፌሚኒን ብቻ ብንሆን እንደ ሴት እኛ ፌሚኒኖች በጣም ፌሚኒን በምንሆን ጊዜ ችግሩ ምንድን ነው? ለምሳሌ እድል ማየት እንችላለን። በጣም ቆንጆ ናት። ኦ ማይ ጋድ